ወሎ በአማራ ክልል ውስጥ የሚኖር ማህበረሰብ ነው። አማራ ግን አይደለም። ስለዚህ አማራ የሚባል ብሔር የለም። እኔ አማራ የሚባል ብሔር አላውቅም። አሁን አማራ የሚባለው ብሔር የሚንቀነቀነውስ ምንድነው ታዲያ? እሱን እንግዲህ የሚያቀነቅኑት ብሔር ማለት ምን ማለት ነው? ለሱ ብሔር ማለት ማንነት ማለት ነው። ማንነት? አዎ። ስለዚህ አማራ የሚባል ማንነት የለም። አማራ የሚባል ማንነት እኔ አላውቅም። አሁን ግን አማራ የሚባል ብሔር አለ ብሎ በብሔር ተደራጅቶ በተለያየ እንቅስቃሴ እያደረገ ነው አይደለ? እኔ በታሪክ አረዳድ አማራ የሚባል ብሔር አላውቅም። እናንተ እያደረጋችሁት ያለው እንቅስቃሴ ወሎን በሴራ ከአማራነት ማዕቀፍ የማውጣት ወይም ደግሞ ማህበረሰቡን የመከፋፈል አካሄድ ነው ትባላላችሁ። ምን እያደረጋችሁ ነው እናንተ? ቆይ በነገራችን ላይ አንድ ጥያቄ አለኝ። ቤት አማራ ወሎ ውስጥ ነው አይደል? እንግዲህ በአንዳንድ አልፎ አልፎ የሚሰማ የሚቀነቀን ነገር አለ። ዞሮ ግን ወሎ አማራ ነው። ወሎ የአማርኛ ቋንቋ፣ የኦሮምኛ ቋንቋ፣ የአፋርኛ ቋንቋ፣ የአርጎብኛ ቋንቋ፣ የአገውኛ ቋንቋ የሚናገር ማህበረሰብ ያለበት አካባቢ ነው። ግን አማራ ነው። አማራ ክልል ውስጥ ያለ ማህበረሰብ ነው። አማራ አይደለም። አማራ ክልል ውስጥ ያለ ማህበረሰብ ግን አማራ አይደለም። እኔ በታሪክ አረዳድ አማራ የሚባል ብሔር አላውቅም። አማራ የሚባል ክልል ግን አለኝ እኔ የምኖርበት። ስለዚህ አማራ የሚባል ብሔር የለም። እኔ አማራ የሚባል ብሔር አላውቅም። አሁን አማራ የሚባለው ብሔር የሚንቀነቀነውስ ምንድነው ታዲያ? እሱን እንግዲህ የሚያቀነቅኑት ብሔር ማለት ምን ማለት ነው? ለሱ ብሔር ማለት ማንነት ማለት ነው። ማንነት? አዎ። ስለዚህ አማራ የሚባል ማንነት የለም። አማራ የሚባል ማንነት እኔ አላውቅም። እሺ፣ ኦሮሞ የሚባል ትግሬ የሚባል ወላይታ ሀዲያ የሚባል ማንነት አለ አለው። ሆይኖት አማራ ክልል ትግራይ የሚባል ማንነት አለ። ትግራይ ክልል አለ። ኦሮሞ የሚባል ማንነት አለ። ኦሮሞ የሚባል ክልል አለ። አማራ የሚባል ማንነት አለ። አማራ የሚባል ክልል አለ። አሁን አንድ ነገር አልክ። ኦሮሚያ የሚባል ክልል፣ ኦሮሞ የሚባል ማህበረሰብ ያ አይደል? አማራ የሚባል ክልል፣ ወለየ የሚባል፣ ጎጃም የሚባል፣ ጎንደር የሚባል ደግሞ ማንነት ያላቸው ህዝቦች አሉት። እሱ ያው የመዋቅር ነው። የራሱ ካልቸር አለ። እንዴት አድርጎ በአማራ መሆን ይችላል? አማራ ነው ብሎ እኮ ነው ራሱን አደራጅቶ እየተንቀሳቀሰ ያለው። ይሄን ያደራጀው ማን ነው? ራሱ ህዝቡ አማራ ነው አይደለም። ለሀገር በደንብ የዛሬ 32 ዓመት ወሎ አውራጃ ነው። ቆይ አሁን ኢህአዴግ ስልጣን ከተረከበ በኋላ ኢትዮጵያን በጠቅላይ ግዛት የነበረውን መዋቅር አፍርሶ በክልል እንዳድስ ካዋቀረው በኋላ እንግዲህ ደቡብ ክልል ተብሏል፣ ኦሮሚያ ክልል ተብሏል፣ አማራ ክልል ተብሏል። ትግሬ በብሔር ላይ የተመሰረተ ክልል ነው የተዋቀረው። ይሄ ኦቤስ ነው። የኢትዮጵያ የፌዴራሊዝም አወቃቀሩ ኢትኒክ ፌዴራሊዝም ነው አይደለም? የብሔር ፌዴራሊዝም። ስለዚህ የብሔር ፌዴራሊዝም ሲሆን የትግሬ ብሔር ትግራይ ክልል ሆነ፣ የኦሮሞ ብሔር ኦሮሞ ሆነ፣ የአማራው ደግሞ አማራ ሆነ። ያ ማለት በትግሬ ውስጥ ሌላ የለም ማለት አይደለም፣ በአማራ ውስጥ ሌላ የለም ማለት አይደለም፣ በኦሮሞ ውስጥ ሌላ የለም ማለት አይደለም። ማዕቀፉ ግን አማራ የሚባል ነገር አለ። አሁን አንዱ ትልቅ አከራካሪው ኦሮሞ የሚባለው ትግራይ የሚባለው ሌሎች ማህበረሰቦች ብሔር አላቸው አይደለም? ብሔር የሚባለው ነገር ዞሮ ዞሮ ፎርም የተደረገ ነው። አማራ የሚለውም ብዙ ምሁራኖች አማራ የሚባል የለም ይላሉ። አሁን ግን ፎርም ሆኗል። አማራ የሚባል ብሔር አለ። እንዴት ነው እናንተ አሁን ድና የምታደርጉ? ህዝቡ አማራ ነኝ እያለ ነው። እናንተ እንዴት ነው ይህን የምትገዱት? እኔ እንግዲህ የማውቀው ህዝቡ እያለ ነው። አሁን ህዝቡ እያለ ነው የሚለው ነገር እኔ አካባቢ ላይ እንደዛ ከሆነ ለምሳሌ አሁን እናንሳ ከተባለ እኮ ሌሎችም አካባቢዎች በክፍለ ሀገር ሲነው ቦረና፣ ወለጋ፣ ሸዋ፣ ጎጃም ምናምን ሀረርጌ እየተባለ ነበር አይደለ? እነዚህ ማንነታቸው ምንድን ነው? እዛማ ለምሳሌ ወሎ ብሔር ነው። ወሎ ማንነት ነው። ብሔር ማለት ማን ነው? እዛ ውስጥ ብዙ ብሔርና ማንነት። ብሔር ማለት ራሱን የቻለ ቋንቋ፣ ባህል ያለው ማህበረሰብ። ማንነት እኮ የማንነት ጉዳይ በደንብ መውሰድ ያለበት ማንነትን የምታገኘው በብሔር ውስጥ ነው አይደለም። ማንነትን የምታገኘው በቋንቋ፣ በወግህ፣ በልምድ ነው እኮ። ስለዚህ ነገሩኝ አሁን ብሔር ማለት ማንነት የራሱ ቋንቋ የራሱ ካልቸር ያለው ነገር ነው አሉኝ። ማንነት ደግሞ የዛ እንትን ነው ውጤት ነው ያለው። የዛ ውጤት ነው። ለምሳሌ ወሎ። ስለዚህ አሁን ወሎ ነው አንዱ መጠቀሻው ነው።
ካልቸር አለው፣ ባህል አለው። ወሎዬ የሚባል የራሱ እንትን አለው። ግን ትልቅ ማዕቀፍ ኢትዮጵያ የሚላለው አማራ የሚላለው ከዛ ኢትዮጵያ የሚላለው ተዋረዱ። ከላይ ወደ ታች ብንወርድ ኢትዮጵያ፣ አማራ፣ ወሎ ከዛ ደግሞ አርጎባ ምናምን እያልን እንቀጥላለን። ሶ እናንተ አማራ የሚለውን ነገር የወሎ ማህበረሰብ ራሱ እኮ አሴፕት አድርጎታል። አሁን አማራ የሚባል ብሔር የለም የሚለው ታሪክ የሚጠቀስበት መንገድ እሱ አወዛጋቢ ነው። አሁን ግን አማራ የሚባል ብሔር አለ ብሎ በብሔር ተደራጅቶ በተለያየ እንቅስቃሴ እያደረገ ነው አይደለ? እሱን ክዳችሁት ነው ወይ እየቀጠላችሁ ያላችሁት? የወሎ ህዝብ አማራ አይደለሁም ይላል። እንግዲህ በደንብ ግንዛቤ እንዲያዝ የምንፈልገው እንደ ወሎ ህዝቦች ዲሞክራሲያዊ ፓርቲ ወሎ በአማራ ክልል ውስጥ የሚኖር ማህበረሰብ ነው። አማራ ግን አይደለም። ምን ማለት ነው ታዲያ? ማን ነው ታዲያ? አማራ ክልል ነው። አማራ የሚባል ክልል የዛሬ 32 ዓመት የተሰጠ የክልል ስያሜ ነው። ስለዚህ እናንተ ወሎ አማራ አይደለም፣ አማራ የሚባል ብሔር የለውም፣ ብሔሩ ወሎነቱ ነው። አዎ ወለየነቱ ነው ብሔሩ። ኦኬ። ስለዚህ ወሎ ውስጥ እናንተ የወሎ ብሔር እያቀነቀናችሁ ነው። ወሎ የሚባል ብሔር የወሎን ብሔርተኝነት እያቀነቀን ነው። የወሎን ብሔርተኝነት እያቀነቀናችሁ ግባችሁ ምንድን ነው? ግባችን ወሎን ማልማት። ለምሳሌ አሁን ወሎ ራሱን የቻለ ክልል መሆን አለበት የሚሉ የወሎን ብሔርተኝነት የሚያቀነቅኑ ሌሎች አካሎች አሉ። እናንተ የኛ ፓርቲ አይደግፍም። የኛ ፓርቲ አላማም ሀሳብም አይደለም። ወሎን ክልል አድርጋችሁ የማውጣት ሀሳብ የላችሁ? በአማራ ክልል ማዕቀፍ ውስጥ ነው። በአማራ ክልል ውስጥ ነው ያለው። አማራ ክልል ነው በክልልነት ይቀጥላል። ወሎ ግን በራሱ መልማት አለበት የሚል መነሻ ይዘን ነው እየሰራን ያለን። እሺ አሁን ወሎ ውስጥ ያሉ ለምሳሌ የኦሮሞ ብሔረሰብ ዞን አለ፣ አርጎባ አለ። ወሎ የሚለው ራሱ በጣም ዋይድ ነው። ወሎ የአካባቢ ስም አይደለም ወሎ ነው። አሁን አማራ የሚባለው የአካባቢ ስም ነው ካሉኝ ወሎ የሚባለውም የአካባቢ ስም ነው ማለት እንደ ብሔር ይሆናል። ለምሳሌ አርጎባው በወሎ ውስጥ ያለው አርጎባ ስትጠይቀው አርጎባ ነው እንጂ ኦሮሞ ብሔረሰብ ኦሮሞ ነው እንጂ ወሎ የሚለው አካባቢ ስም ነው። አዎ አጠቃላይ መጠሪያ ነው፣ አካባቢ ስም መጠሪያ ነው። በውስጥ ያሉ ግን እንደ አርጎባ፣ አገው፣ ራያ፣ አፋር፣ ኦሮሚያ ቋንቋ የሚናገሩ አካላቶችም ስለዚህ አሉ። ይሄንን ወሎ ብላችሁ አዲስ ብሔርተኝነት እያቀነቀናችሁ ነው ወይስ እየፈጠራችሁ? ብሔርተኝነት አይደለም እኮ ምንኛ እኮ የወሎ ብሔርተኝነት አብለውኛል የፈጠር ነው። ይሄ የተፈጠረው አካባቢው ገና ሲፈጠር ጀምሮ ወሎ ተብሎ ስያሜ የተሰጠው የነበረ ማንነት ነው። መካድ መሻር እኛ ማቀልቀል እንችላለን እንዴ? መጠሪያ ማቀፍ ግን አላቸው። አማራ ነኝ የሚለው ለምሳሌ አማርኛ የሚናገረውን ቋንቋ አንድ የብሔር መገለጫ ነው ካሉ ወሎ ላይ ደሴ ቢሄዱ ወልዲያ፣ ቆቦ ቢሄዱ አማርኛ የሚናገረው አርጎባ፣ አፋርኛ፣ አፋን ኦሮሞ የሚናገሩ አሉ። ስለዚህ ይህንን አማራ አይደለም እንዴት ምን አይነት አማርኛ የአማራ ቋንቋ ነው? የፌዴራል ቋንቋ ነው። አማራ ደግሞ የራሱ ቋንቋ ነው። እንግዲህ በአማራ ክልል የሚኖረው ማህበረሰብ የሚጠቀምበት ቋንቋውን እንደ አንድ ማንነት ነው። እኛም እኮ የምንጠቀመው አማርኛ ነው። ነገር ግን ቋንቋው የፌዴራል ቋንቋ እንጂ የአማራ ክልል ቋንቋ አይደለም። የክልሉን ቋንቋ ነው፣ የስራ ቋንቋ ነው። ማህበረሰቡ አማርኛን ስለሚያወራ አሁን ገባኝ። አንድ ቋንቋ የኢትዮጵያ ፌዴራል ቋንቋ ሆኗል ማለት የአንድ ማህበረሰብ ቋንቋ አይደለም ማለት አይደለም። አማራ ሌላ ቋንቋ የለውም አይደለ? አማርኛ ቋንቋ ነው ያለው አለው በውስጡ አሉ እኮ እና ታዲያ ገባኝ። አፋን ኦሮሞ እነዛ አዌ አገው የሚሉት የራሳቸው ቋንቋ በውስጥ ያሉ ማንነቶች አሉ። እነሱን ድና ያረግን አይደለም። እና ታዲያ እሱ ይላል። ቆይ አሁን ለምሳሌ ጎጃም ያለውን፣ ሸዋ ያለውን፣ ወሎም ያለውን አማርኛ የሚናገረውን ቋንቋ አማርኛ አይደለም ይሉታል። የአማርኛ ቋንቋ ነው የሚናገረው። አማርኛ ቋንቋ ስለተናገረ ግን አማራ የሚባል ብሔር የለውም። አሁን እርሶ አማራ የሚባል የለም፣ ቋንቋውም የአማራ የሚባል ቋንቋ የለም። አማርኛ የሚናገር ማህበረሰብ አለ፣ ግን ቋንቋው የሱ አይደለም፣ የኢትዮጵያ ቋንቋ ነው። የራስ የሚለው ቋንቋ የለውም ነው እያሉኝ ያሉት። አማርኛ የኢትዮጵያ ቋንቋ ነው፣ ግን አማራ ብሎ ራሱን የሰየመው ማህበረሰብ ወይም ብሔር የሚጠቀምበትም ቋንቋው ነው፣ የኢትዮጵያ ቋንቋ ነው።
ይሄ ማህበረሰብ አሁን ሌሎች ማህበረሰቦች የራሳቸው ቋንቋ ይሄ ማህበረሰብ የእሱ ቋንቋ ነው ማለት የኢትዮጵያ ቋንቋ ነው አይደለም ማለት አይደለም። እየተናገርኩ ያለሁትኝ አማርኛ ቋንቋ በብዛት በአማራ ክልል ውስጥ ይነገራል፣ በሁሉም ኢትዮጵያ ይነገራል። ነገር ግን የኢትዮጵያ ቋንቋ ይሄ የኢትዮጵያ ቋንቋ ነው። እውነት ነው። አዎ የኢትዮጵያ ቋንቋ የአንድ ብሔር ወይም የአንድ አካባቢ ቋንቋ አይደለም።